እሺ ያቆምነው structures of international systems ነው the structures of international systems global affairs unit 1 the first part ተመልክተናል about international relationship. After we see international relationship, right now we are looking at the structures of international systems. So what is the structures of international systems? So let's start. The points that I have to raise እዚህ ጋር ማንሳት ያለብኝ ትልቁ ፖይንት ምንድነው? The structure of international system, political power is usually distributed in three main types of the systems. ስለዚህ ፖለቲካል ፓወር የምንለው ነገር በሶስት ፖለቲካል ፓወር የምንለው ነገር ስለ ፓወር ቅድም አንስተናል። ፓወር ማለት the currency for the politics ብለናል። as economics is the currency of the economics is money, the currency of the politics is power ብለናል። እና ስለዚህ ይህን ፓወር ደግሞ በሶስት እንከፍለዋለን። የመጀመሪያው ምንድነው? ዩኒፖላር ሲስተም፣ the second bipolar system, the third multipolar system ብለን የፓወሩን ስትራክቸር እንመለከታለን ማለት ነው። በሶስት ዩኒፖላር ሲስተም ምንለው ምንድነው? መልቲፖላር ሲስተም ምንለው ምንድነው? ባይፖላር ሲስተም ምንለው ምንድነው? እያልን እንመለከታለን። ስለዚህ ሶስቱም እንግዲህ ምንድነው ልዩነታቸው? ዩኒፖላር ሲስተም ስንል ባይም እና መልቲፖላር ሲስተም ስንል የነገሮች ወይ ደግሞ የአገሮች ወይም በአገር ደረጃ በአለም አቀፍ ደረጃ እያወራን ስለሆነ እነዚህ ነገሮች አንድ ፓወር ወይ ደግሞ አንድ በጣም ትልቅ ኃያል የምንለው ማለት ነው በአንድ ነገር በአንድ ሀገር በአንድ ሰው እጅ ሲሆን ያ ዩኒፖላር ሲስተም እንለዋለን። ሁሉን ነገር በአንድ ሰው ኢንተረስት ውስጥ በአንድ ሀገር ኢንተረስት ውስጥ ብቻ አለም እየተመራች ከሆነ ለምሳሌ አሜሪካ በጣም ትልቅ ገናና ብቻ ሆና እየመራች ሌላው ሀገሮች በስራ ውስጥ እየኖሩ ከሆነ ያኛውን ዩኒፖላር ሲስተም እንለዋለን። ባይፖላር የምንለው ደግሞ በአለም ላይ ሁለት ሀገሮች በጣም በፉክክር ስልጣን ተከፋፍለው በጣም በፉክክር አለምን እየገዙ እና ፍላጎታቸውን ያስካሄዱ ከሆነ እነዚህ ባይፖላር ሲስተም። ለምሳሌ አሜሪካን እና ራሻን መመልከት እንችላለን። አሜሪካ የሆነ ነገር ስታወራ ራሻ የሆነ ነገር ታወራለች፣ ራሻ የሆነ ነገር ታወራ አሜሪካ የሆነ ነገር ታወራለች። ስለዚህ እነዚህ ነገሮች ባይፖላር ሲስተም እንላለን። መልቲፖላር ሲስተም ደግሞ ምንድነው? መልቲፖላር ሲስተም ብዙ ሀገሮች በተመሳሳይ ሰዓት እና በተመሳሳይ ደረጃ ስልጣን ሲከፋፈሉና ኃይል ሲከፋፈሉ በዛ ኃይል ደግሞ አለም ስትገዛና ስትኖር ያኔ ምን እንለዋለን? መልቲፖላር ሲስተም። የትኛው ነው ግን በጣም ከፍተኛ የሆነ ሰላም የሚኖርበት እናም ደግሞ ሰላም ብቻም ሳይሆን ብዙ ነገሮች ላይክ መስመራቸውን ይዘው ብዙ ጊዜ የሚቀጥሉበት መልቲፖላር ሲስተም ነው ባይፖላር ሲስተም ነው ወይስ ዩኒፖላር ሲስተም ነው የሚለው ጥያቄ በትክክል ዩኒፖላር ሲስተም ነው። ይሄ ዩኒፖላር ሲስተም በሌላው ስሙ ምንድነው? ሂጊሞኒ ይባላል። ፓወር ኮንሰንትሬሽን ኦፍ ፓወር አንድ አካል ላይ ሲሆን ያ ሂጊሞኒ እንለዋለን፣ ሄጌሞኒክ ሲስተም እንለዋለን። ስለዚህ በዛ በአንድ አካል ውስጥ ያለ ለምሳሌ አሜሪካ በጣም ትልቅ ገናና ሀገር ሆና አለምን እንግዲህ እየኖረች ነው ያለችው አይደለ? ስለዚህ ያኔ የሷን ፍላጎት ውስጥ ነው አለም የምትቀጥለው እናም ደግሞ ያንን ሲስተም ታራምዳለች፣ ያንን ነገር ይራመዳል። ስለዚህ ያኔ ሞር ሰላም የመሆን ነገር ይመጣል። ሁለት ሲሆን ግን ፉክክርም ስላለ ኮምፒቲሽንም ስላለ ትንሽ ልዩነት አለ። መልቲፖላር ሲሆን ግን መልቲፖላር ሲስተም ሲሆን መልቲፖላር ሲሆን the concentrations of the power ምንድነው? concentrations of the power model of the balance of the power ወደ ሄጌሞኒ ሲስተም ወይ ደግሞ ዩኒፖላር ሲስተም መልቲ እና ባይፖላር ሲስተም ተብሎ ለሶስት ይከፈላል። ስለዚህ የመጀመሪያውን ይመረጣል ከሶስቱ ይልቅ የመጀመሪያው ዩኒፖላር ሲስተም ሞር በጣም የተሻለ ነው። ምክንያቱም ፓወር ኮንሰንትሬሽኑ ወደ አንድ ነው የሚሆነው እናም ደግሞ ሌሎች ነገሮች በሱ ስር የመስተዳደር እድል ይኖራቸዋል። ስለዚህ ብዙ ግጭት አይፈጠርም በማለት የፓወር ግጭት አይፈጠርም። ይሄ የገናናነት
የአባላንጣነት ግጭት ስለማይፈጠር ሞሮፍ ይሄ የሚሻል ሌስ ኮንሰንትሬሽን እና ሞር ኮንሰንትሬሽን በማለት ይታወቃል። ስለዚህ ቅድም እንደተናገርነው ፓወር ኢዝ ዘ ከረንሲ ፎር ኢንተርናሽናል ፖለቲክስ እንዳልነው ዘ መኒ ፎር ኢኮኖሚክስ ፓወር ኢዝ ፎር ኢንተርናሽናል ሪሌሽንሺፕ ፎር ፖለቲክስ ብለናል። ስለዚህ ገንዘብ ለኢኮኖሚክ ከረንሲ እንደሆነ ሁሉ ፓወር ደግሞ ለኢንተርናሽናል ሪሌሽንሺፕ እና ፖለቲክስ እንደዚህ ልክ ደግሞ ከረንሲ ነው ማለት ነው። ስለዚህ ሌላው ስሙ ደግሞ ምንድነው? the blood lines of the international relations። ስለዚህ blood line of international relationship ደም ስር ነው። ለኢንተርናሽናል ሪሌሽንሺፕ እንደ ደም ስር ያገለግላል ፓወር ማለት ነው። ሶ አናርኪ የምንለው ነገር absence of authority government ነው be it national or international global level system። ስለዚህ ፓወር እና አውቶሪቲ በጣም የተለያዩ ነገሮች ናቸው። አንድ ነገር ፓወር ሊኖረው ይችላል፣ ነገር ግን አውቶሪቲ ላይኖረው ይችላል። ስለዚህ አውቶሪቲ ማለት የተሰጠው ከሰዎቹ ዘንድ ወይ ደግሞ በኃላፊነት ወይ ደግሞ እዛ ነገር ላይ ትክክለኛነት ያንን ነገር በትክክል ያካሄዳል ወይ ተጠያቂ ነው ወይ ይሄ ነገር ያስጠይቃል ወይ አካውንታብል ነው ወይ ከአካውንታቢሊቲም አልፎ ትራንስፓረንት ነው ወይ ለህዝቡም ለሰዎቹም ጭምር ማለት ነው። ትራንስፓረንት የሚያደርገው ነገር በግልጽ ነው የሚያደርገው ወይስ የሆነ ውስጥ ለውስጥ ለራስ ጥቅም ለሚደረግ ነገሮች አሉ የሚሉትን ነገሮች ያጠቃልላል አውቶሪቲ። ፓወር ግን ሲምፕሊ ፓወርን ከብዙ ነገር ልናገኝ እንችላለን። ከናውሌጅ ልናገኝ፣ ከመኒ ልናገኝ እንችላለን። ከብዙ ነገር ፓወርን ሊገኝ ይችላል። ስለዚህ ፓወር በሲምፕሊ አንደርስታንዲንግ በዚህ መንገድ ሊገለጽ ይችላል ማለት ነው። ነገር ግን አውቶሪቲ is very very important። ስለዚህ አንድ ነገር ፓወር ሊኖረው ይችላል፣ ነገር ግን አውቶሪቲ ላይኖረው ይችላል። አውቶሪቲ ካለው ግን አንድ ነገር ፓወር አለው ማለት ነው። ስለዚህ አውቶራይዝድ የሆነ ነገር በጣም ትክክለኛ የሆነ ነገር ነው ማለት ነው። ስለዚህ within a country it refers to the breakdown of law and order። ስለዚህ የህግ ጥሰት እና ኦርደር ምን ይባላል? አናርኪ ይባላል። ስለዚህ absence of authority አናርኪ እንለዋለን። breakdown of law or order breakdown of absence of authority means breakdown of a law breakdown of order የሆነን ኦርደር የሆነን law breakdown ሲደረግ that's we call it an authority። so what's about the sovereignty? አናርኪን ፓወርን ተመለከትን። ስለዚህ አናርኪን ተመለከትን። sovereignty ደግሞ እንመለከታለን። the basic concept in international relationship sovereignty አንድ ሀገር ሉዓላዊ ነው፣ አንድ ሀገር ሉዓላዊት ሀገር ናት፣ እንደዚህ ነው ሉዓላዊነት ነው ምናምን ስንል ምን ለማለት ፈልገን ነው የሚለውን ነገር እንመለከታለን። ስለዚህ sovereignty is the basic concept of international relationship can be defined as expression the state ultimate authority within a territorial entity internal sovereignty። ስለዚህ ultimately authorized within a territorial entity። ስለዚህ ባለው ቴሪቶሪ ላይ ባለው ግዛት ላይ ፍጹም ፍቃዱንና ማንነቱን ማድረግ የሚችል ማከናወን የሚችል አካል ያ ምን እንለዋለን? ሶቨርኒ ነው፣ ሉዓላዊ ነው እንላለን። the state involvement in the international community external sovereignty። ስለዚህ ውስጣዊ ኢንተርናል ሶቨreignty ነው፣ ቴሪቶሪያል ኤንቲቲ ነው። ኢንቮልቭመንት ኢንተርናሽናል ኮሚኒቲ ምንለው ደግሞ ኤክስተርናል ሶቨreignty ነው። ስለዚህ ኢንተርናል ሶቨreignty እንዳለ ኤክስተርናል ሶቨreignty ደግሞ እንዳለ እንመለከታለን። ስለዚህ ሉዓላዊነት ውስጣዊም ነው ውጫዊም ጭምር ነው። ስለዚህ አንድ ነገር ሉዓላዊ ነው ስንል ውስጣዊም ውጫዊም እንደሆነ መመልከት እንችላለን። ሶ ከዚህ ተነስተን ብዙ ነገር እናወራለን። ስለዚህ አውቶኖሚ ኢን ዘ ፎሬን ፖሊሲ ኢንዲፔንደንሲ ፍሪደም ኢን ዶሜስቲክ አፌርስ። ስለዚህ አንደኛ በአውቶኖሚ በቃ አውቶኖሚ ማለት ነፃ የሆነ ማለት በነፃነት የመንቀሳቀስ መብት ማለት ነው በፎሬን ፖሊሲ ላይ። ስለዚህ ኤክስተርናል ሶቨreignty እንለዋለን። ስለዚህ ኢንዲፔንደንሲ ፍሪደም ኢን ዶሜስቲክ አፌርስ ደግሞ እሱም ደግሞ ኢንተርናል ሶቨreignty እንላለን ማለት ነው። ቲዮሪስ ኦፍ ኢንተርናሽናል ሪሌሽንሺፕ። ስለዚህ በኢንተርናሽናል ሪሌሽንሺፕ ውስጥ ብዙ ቲዮሪዎች አሉ። ስለዚህ ኢንተርናሽናል ሪሌሽንሺፕ ስንል በጣም ትልቅ ኮንሰፕት ነው፣ ትልቅ ሀሳብ ነው። ስለዚህ ይህን ሀሳብ ከዚህ ሀሳብ ጋር የተገናኙ ብዙ ኮንሰፕቶች አሉ ማለት ነው።
ስለዚህ የመጀመሪያው ኮንሰፕት ምንድነው? አይዲያሊዝም ኦር ሊበራሊዝም ምንለው ነገር ነው። ስለዚህ አይዲያሊዝም ወይም ሊበራሊዝም ምንለው ነገር is one of the theories of international relationship እንላለን። so idealism ምንድነው የሚያወራው? it refers to the utopian the theory focus on the creation of peaceful world by the integration። ስለዚህ አይዲያሊዝሞች ወይ ደግሞ ሊበራሊዝም ሰዎች እቅዳቸው ምንድነው? ዓለምን ኢንተግሬትሊ ፒስፉል የሆነ ዓለምን መፍጠር ነው። ኢንተግሬትሊ ወይ ደግሞ በስምምነት በአንድነት ሰላማዊ የሆነችን ሀገርን መመስረት የነሱ ግብ ነው። ስለዚህ ይሄንን ለማከናወን ነው የሚፈልጉት። ዩቶፒያን ማለት ኢንተግሬሽን ማለት ነው። ኢንተግሬሽን ፒስፉል ወርልድ ባይ ኢንተግሬሽን ምንለው ነገር ነው ዩቶፒያን ምንለው ማለት ነው። ሶ ስለዚህ ይሄን ካልን ሌላው ደግሞ ልንመለከት የምንችለው በምን መንገድ ነው ይሄን ነገር ማሳካት የሚፈልጉት ምንለው ነን ገቨርንመንታል ኦርጋናይዜሽን ኢንተርናሽናል ገቨርንመንት ለምሳሌ ዩናይትድ ኔሽንስ WTO WHO ምናምን ወርልድ ሄልዝ ኦርጋናይዜሽን ምናምን ምንላቸው ኢንተርናሽናል ኦርጋናይዜሽኖች አሉ። እናም ደግሞ በውስጥም ደግሞ ናሽናል ኦርጋናይዜሽኖች አሉ። ስለዚህ እነዚህ ነገሮች ናቸው በዚህ መንገድ ነው እነሱ ይሄን ነገር ማሳካት የሚፈልጉት። ኢንተርዲፔንደንት ግሎባል ሶሳይቲ ዊዝ ኢንተርናሽናል ኢንስቲትዩሽን ፋሲሊቴቲንግ ኮርፖሬሽን። ስለዚህ ይሄንንም መንገድ በዚህም መንገድ ደግሞ ማሳካት ይፈልጋሉ። ኢንተርናሽናል ዲፔንደንሲያቸውን ማሳካት ይፈልጋሉ። ሊበራሊዝም የሆነ ወርልድ ነፃ የሆነ በኢንተግሪቲ የሚያምን በአንድነት የሚያምንን ሶሳይቲ ወይ ደግሞ ማህበረሰብን መፍጠርና መመስረት ይፈልጋሉ። ምን ምንላቸው ሰዎች እነዚህ ሊበራል ምንላቸው ሰዎች ይሄ ብዙ ጊዜ በጣም ዓለምን የሚያንቀሳቅስ የሚያነቃንቅ አይዲያ ነው ይሄኛው ማለት ነውና ሊበራሊስቶች ብዙ ሊበራሊስቶች አሉ። ብዙ ሊበራሊስት ፓርቲ አለ። ነፃ አውጪ በቃ ነፃ ማውጣት በቃ ሁሉን ነገር ነፃ ለማውጣት ነው ስራቸው። ስለዚህ ነፃ የሚሉት ነገሮች ላይ ትኩረት የሚያደርጉት ፎከስ የሚያደርጉት እናም ደግሞ በዚህ ውስጥ ሰላማዊ ዓለምን መፍጠር ነው የሚፈልጉት ኢንተግሪትሊ ሁሉን ነገር ነፃ በማድረግ ማለት ነው። በዚህ መንፈስ ነው እንግዲህ ይሄንን ዓለም አንድ እናደርጋለን ብለው የሚንቀሳቀሱት የሚኖሩትም በዛ ስትራቴጂ ውስጥ ሆኖ ነው። ስለዚህ ሊበራሊስቶች እንደዚህ አይነት ነገሮችን ያካሂዳሉ። ስለዚህ ሊበራሊስት ደግሞ የሚታወቅባቸው ብዙ አይነት እንትኖች አሉ። የመጀመሪያው ምንድነው? የመጀመሪያው መልቲ ላተራሊዝም የሚባሉ ፖሊሲዎችን ያካሂዳል። ለምሳሌ ኢንተርናሽናል ሎዎችን በመደገፍ ዓለም አቀፋዊ የሆኑ ህጎችን በማውጣት እነዚህ ሊበራሊስት የሚባሉ ሰዎች ማለት ነው። ዓለም አቀፋዊ የሆነ ህግ ለማውጣት ይጥራሉ። ዓለም አቀፋዊ የሆነ ህግ ደግሞ ለመመስረት ይጥራሉ። ስለዚህ እነዚህ ኢንተርናሽናል ሎው የምንላቸው ሰዎች መልቲላተራሊዝም የምንላቸው ሰዎች ናቸው። እና ሌሎች ደግሞ ሊበራሊስቶች ኮስሞፖሊታኒዝም ይባላሉ። ኮስሞፖሊታኒዝም ማለት ኮመን ሁማኒቲ ኤንድ ፎሪን ፖሊሲ። ስለዚህ ለምሳሌ የእርዳታ ነገሮችን በመስጠት በመርዳት ነገሮችን በቃ በእርዳታ ኤድ በቃ የሁማን ተቆርቋሪ የሰው መብት ተሟጋች በቃ ይሄ ምን ነበር የሚባለው በጣም ብዙ የእርዳታ ድርጅቶች አሉ። ስለዚህ እነዚህ ሁሉ ነገሮች የሚያደርጉት ሁማኒቴሪያን ኢንተርቬንሽን ስታቢሊቲ ሪኳየሪንግ ጀስቲስ ውሜን ኢምፓወርመንት ምናምን በቃ ተብሎ በጣም ብዙ የሚደረጉ ነገሮች የሊበራሊስት ቲዮሪ ነው። ማለትም ሁሉን ነገር ምን ማድረግ ነው እነሱ አላማቸው ነፃ ማድረግ ነው። እንግዲህ ነፃ የተደረገ ዓለም ምን እንደሚፈጥር እግዚአብሔር ይወቀው። ግን ዋናው እነሱ ሊያደርጉ የሚፈልጉት የሚጥሩት ሊበራሊስት የሆነ ኮሚኒቲን መፍጠር ነው። ስለዚህ በሁለት መንገድ ማካሄድ ይፈልጋሉ። የመጀመሪያው ኢንተርናሽናል ሎዎችን በማድረግ ነው። ሁለተኛው ደግሞ እነዚህን ሁማኒቲ እና ፎሪን ፖሊሲዎችን በማከናወን ነው። ሁማኒቴሪያን ሎው ሁማን ራይት ምናምን በቃ እንትን ራይት ከዛ የእርዳታ ነገር በቃ እንደዚህ አይነት ነገሮችን የሚያካሂዱ ሰዎች ሊበራሊስቶች ይባላሉ። እዚህ ጋር በጣም አስፈላጊውና አስገራሚው ነገር ምንድነው? ዲሞክራሲ ኢንተርናሽናል ኦርጋናይዜሽን እና ኢኮኖሚክ ኢንተርዲፔንደንሲ በጣም ወሳኝ መሆኑ ለፒስ ለማምጣት
የሰዎች ነፃ ፍቃድም አስፈላጊ ነገር ነው። ሁለተኛ ደግሞ ኢንተርናሽናል ኦርጋናይዜሽኖችም አስፈላጊ ነገሮች ናቸው። ሶስተኛ ኢኮኖሚክ ኢንተርዲፔንደንሲም በጣም አስፈላጊ ነገር ነው። ስለዚህ ኢኮኖሚክ ኢንተርዲፔንደንሲ መካድ አይቻልም። ምን ማለት ነው? የትኛውም ሀገር በራሱ ሙሉ አይደለም። በራሱ ሁሉን ነገር ያለው ሀገር የለም። ስለዚህ ኢኮኖሚክ ኢንተርዲፔንደንሲ አለ። ሁሉም ሀገር ለሌላው ሀገር አስፈላጊ ነው። ሌላው ደግሞ የሰዎቹ የራሳቸው ፍቃድ ነው። ዲሞክራሲ የምንለው ነገር ማለት ነው። በራሳቸው ምርጫ በራሳቸው ነገር ምናምን የግል ዊል ቢንግ የምንለው ነገር ዊልነስ የምንለው ነገር ዊልነስ እና ፐርሰናል ዊል የምንላቸው ነገሮች በጣም አስፈላጊዎች ናቸው። ሌላው ግን በጣም አስፈላጊው ነገር ኢንተርናሽናል ኦርጋናይዜሽን ነው። that is the very important thing እና ምን ማለት ነው? ዓለም አቀፋዊ የሆኑ ድርጅቶች ዓለም አቀፋዊ የሆኑ ገቨርንመንት ሲስተም ሲደረግ ዓለም ፒስፉል የሆነ ወርልድን የማምጣት ዘይቤ ይኖራል ማለት። ስለዚህ ኢኮኖሚክ ኢንተርዲፔንደንሲ ያለ ኢኮኖሚክ ኢንተርዲፔንደንሲ ዲሞክራሲም ኢንተርናሽናል ኦርጋናይዜሽንም ጥቅም የለውም። ያለ ዲሞክራሲም ደግሞ ኢንተርናሽናል ኦርጋናይዜሽንም ኢኮኖሚክ ኢንተርዲፔንደንሲም ጥቅም የለውም። ደግሞም ያለ ኢንተርናሽናል ኦርጋናይዜሽን ያለ ኢኮኖሚክ ያለ ሶስቱም በቃ ላይክ እነዚህ ነገሮች ናቸው በጣም አስፈላጊዎች ናቸው። እነዚህ ሰዎች ኮምፖነንት ሊበራሊዝም አይዲያሊዝም አሁን እያወራን ያለነው ስለ አይዲያሊዝም ስለ ሊበራሊዝም ሰዎች ናቸው። ስለዚህ የመጀመሪያው ሊያሳኩት የሚፈልጉት እቅድ ዲሞክራሲን ወርልድን መፍጠር ነው። ሁለተኛው ደግሞ ኢንተርናሽናል ኦርጋናይዜሽኖችን ማምጣት ነው። ሶስተኛው ደግሞ ኢኮኖሚክ ኢንተርዲፔንደንሲን ማምጣት ነው። ስለዚህ በሶስቱ ነገሮች ይህን ነገሮች ማሳካት ይፈልጋሉ። ስለዚህ ኤንጂኦዎች ነን ገቨርንመንታል ኦርጋናይዜሽኖች እና ኢንተርናሽናል ኦርጋናይዜሽኖች ስቴቶች እነዚህ ነገሮች ሜጀር አክተሮች ናቸው እዚህ ስራ ላይ ማለት ነው። ምን አይነት ስለ ሰዎች ምን አይነት ቪው አላቸው? ኦፕቲሚስቲክ የሆነ ቪው አላቸው። ጎላቸው ምንድነው? ጎል ኦፍ ዘ ስቴት ኢኮኖሚክ ፕሮስፐሪቲ እና ኢንተርናሽናል ስቴቢሊቲ ነው። ምን ማለት ነው? ኢኮኖሚክ ፕሮስፐሪቲን ማምጣት ይፈልጋሉ፣ ኢንተርናሽናል ስቴቢሊቲንም ደግሞ ማምጣት ይፈልጋሉ። ስለዚህ ኢንተርናሽናል የሆነ ስቴብል የሆነ ወርልድን ማምጣት እቅዳቸው ነው። ኢኮኖሚክ ደግሞ ፕሮስፐሪቲን ደግሞ ማምጣትም ሌላው ደግሞ እቅዳቸው ነው። ሁለቱን በአንድ ላይ ለማካሄድ በአንድ ድንጋይ ሁለት ወፍ እንደማለት ነው እቅዳቸው። እንግዲህ ነገር ግን እነዚህ ነገሮች ይሰራሉ አይሰሩም አናቅም። ቲዮሪ ነው፣ አንድ ቲዮሪ ነው። ስለዚህ ሊበራሊዝም ወይ ደግሞ አይዲያሊዝም የሚባሉ ቲዮሪ እነዚህ ነገሮችን ያመጣል ማለት ነው። ሁለተኛው ሪያሊዝም የሚባለው ቲዮሪ ነው። ሪያሊዝም የሚባለው ቲዮሪ the maximize their security አንድ ሀገር የራሱን ሰላም የራሱን ድንበር መጠበቅ አለበት ብለው የሚያምኑ ሰዎች ናቸው ሪያሊዝም የምንላቸው ሰዎች። ስለዚህ as much as possible ሁሉም ሀገር የራሱ በጣም ከፍተኛ የሆነ ጠንካራ የሆነ ወታደራዊ አቅም ኃይል ያስፈልገዋል ብለው የሚያምኑ የሚያደርጉ ሰዎች ናቸው። ስለዚህ maximize their security chance of their survival chance of survivalአቸውን በጣም ማስፋት ነው። maximize their securityአቸውን በጣም ማስፋት ነው። በዚህ ነገሮች ላይ የተካኑ ናቸው ማለት ነው። ስለዚህ ሁሉም ሰው የራሱ ወታደር ይኖረዋል፣ ፖለቲካል ፓወር ይኖረዋል። ኒኩለር ሲስተም የምንላቸው ነገሮች አስፈሪ የሆኑ ሚሳይሎች ማምጣት፣ ድሮኖችን መስራት፣ በጣም ብዙ ነገሮችን ወታደራዊ አቅም የእግር የምን የሰማይ ምናምን የተባሉ የአየር ላይ ብቻ ብዙ አይነት የወታደራዊ አቅምን አንድ ሀገር የራሷን ድንበር ለመጠበቅ ማካሄድ አለባት ብሎ የሚያምኑ ሰዎች እነዚህ ሰዎች ሪያሊዝም የምንላቸው ሰዎች ናቸው። ስለዚህ እነዚህ ሰዎች ምንድነው ፍላጎታቸው? the quest in military economic security ነው። ስለዚህ quest for military and economic security ስለዚህ ያላቸውን ኢኮኖሚያዊ የሆነ ድንበር መጠበቅ። ስለዚህ በምን ምንድነው የሚጠበቀው? በሚሊተሪ ፓወር ነው የሚጠቀመው ነው። so based on self interest the World War I has vindication for this theory ስለዚህ ባጭሩ ሪያሊዝሞችን ለመረዳት የዓለም ጦርነትን አንድና ሁለትን መመልከት ይቻላል ማለት ነው። ሁሉም ሰው የራሱን ድንበርና ጥቅም ለማስከበር ሲሞክር ይሰራል አይሰራም የሚለው ነገር አይደለም። ዋናው ቁም ነገር ግን ኢንተርናሽናል ሪሌሽንሺፕ ውስጥ ያሉ ቲዮሪዎች ናቸው እነዚህ ቲዮሪዎች ሁሉ ማለት ነው። ስለዚህ አንደኛው ሊበራሊዝም ወይ ደግሞ አይዲያሊዝም የምንላቸው ሁለተኛው ሪያሊዝም የምንላቸው ሰዎች ናቸው። ሪያሊዝሞች እነዚህ ሰዎች በሚሊታሪ ሲስተም በሲኩሪቲ በኢኮኖሚክ ሲኩሪቲ የሚያምኑ ሰዎች ናቸው ማለት ነው። የመጀመሪያዎቹ አክተሮች እዚህ ውስጥ ስቴት የምንላቸው ሰዎች ናቸው። ስቴት ያልሆነ ምንም ነገር አያስገቡም፣ ጉዳይ አይደለም ነው። ስለዚህ ኢንተርናሽናል ገቨርንመንት የለም፣
ዲሞክራሲ ምናምን እዛ አይደረስም ማለት ነው። ሁሉም ነገር ከጥቅም አንፃር ነው የሚታየው እዚህ ጋር። ስለዚህ behavior of this state rational unitary goal of this immense power security እና ለሁማን ኔቸር ያላቸው አስተሳሰብ ፔሲሚስቲክ ነው፣ ኦፕቲሚስቲክ አይደለም። ፔሲሚስቲክ ማለት ኔጌቲቭሊ ነገሮችን የሚረዳ ሰው ማለት ነው። ኦፕቲሚስቲክ ማለት ሁሉም ነገር ፖዚቲቭሊ የሚረዳ ሰው ማለት ነው። ነገር ግን እነዚህ ሰዎች ሁሉም ነገር ፖዚቲቭሊ አይረዱም፣ ፔሲሚስቲክ ሰዎች ናቸው። ፔሲሚስቲክ ማለት በቃ ኔጌቲቭሊ ምን ተፈጠረ የሆነ ሀሳብ ብታቀርቡላቸው ራሱ ለእነዚህ ሰዎች ምንድነው ብሎ የሚያስቡት ከዚህ ጀርባ ምንድነው ይሄ ሰውዬ በቃ የሚጠራጠሩ ሰዎች ፔሲሚስቲክ እንላቸዋለን። ኦፕቲሚስቲክ የምንላቸው ሰዎች ደግሞ በቃ ምንም መጥፎ ነገር በዚህ ዓለም ላይ በቃ እዛ ሰው ላይ የለም ብለው የሚኖሩ ሰዎች ናቸው። በቃ ጥሩ ነገር ብቻ የሚመኙ ማለት ነው። እነሱ ኦፕቲሚስቲክ እንላቸዋለን። እዛ ደግሞ አሉ ፔሲሚስቲክ የምንላቸው እና እነዚህ ነገሮች ናቸው ማለት ነው። እና ስለዚህ አሁን ፔሲሚስቲክም ኦፕቲሚስቲክም እንትን ብለናል። ስለዚህ ሌላው ፖይንት ክሪቲኮስ የሚባለው ሌላ ቲዮሪ ነው። is underestimate the role of international institutions so ምንድነው የሚያደርገው? ይሄ ደግሞ አንደርስቲሜት ያደርጋል ምንን the role of international institutions። ስለዚህ እነዚህን አንደርስቲሜት በማድረግ ሌላኛው በጣም ደግሞ ከባድ የሚባለው ቲዮሪ ማርክሲዝም የሚባለው ቲዮሪ ነው፣ ወይ ደግሞ ስትራክቸራሊዝም የሚባለው ቲዮሪ ነው። ይሄም እንግዲህ ስትራክቸራሊዝም ማርክሲዝም የሚባለው ቲዮሪ ዓለም ላይ በጣም ከገነነው ቲዮሪዎች መካከል አንዱ ነው። ስለዚህ ይሄ ቲዮሪ ምንድነው የሚያወራው? ማርክሲስት የሚባለው ወይ ደግሞ ስትራክቸራሊዝም የሚባለው ነገር የሰው ልጆች እንግዲህ በጣም በኑሮ ደረጃ ተከፋፍለው ነው ያሉት። ስለዚህ ማንም ሰው በኑሮ ደረጃ መከፋፈል የለበትም ብለው ሁሉም ሰው ማንንም ሰው ከማንም ሰው በላይ ሀብታም መሆን የለበትም፣ ማንም ሰው ደግሞ ከማንም ሰው በታች ደግሞ ደሃ መሆን የለበትም ብለው የሚያስቡ ሰዎች ናቸው። ስለዚህ ለምሳሌ ሶሻሊስት ሀገሮች በማርክሲዝም ቲዮሪ የሚደገፉ አይዲያል ወይ ደግሞ ኒዮ ማርክሲስት የሚባሉ ሰዎችን የሚደገፉ ናቸው። ስለዚህ ስትራክቸራሊዝም ማርክሲዝም የሚባሉ ሰዎች ናቸው። ስለዚህ ምንድነው ሐሳባቸው? ማንም ሰው ደሃ ይሁን ማንም ሰው ሀብታም ይሁን ሁሉም ሰው እኩል ይሁን። ስለዚህ ማንም ሰው ለምሳሌ 100 እጥፍም ያምርት 100 እጥፍ ያመረተው ግዴታ ማካፈል አለበት። ከዛ በኋላ ብቻ ለመንግስት ይሰጣል፣ 10ሩን ይወስድና ለመንግስት ይሰጣል፣ መንግስት ደግሞ ለህዝብ ያከፋፍላል። ሌላውም እንደዛው ማንም ሰው ሀብታም ደሃ ይሁን። ለምሳሌ ቻይና ማርክሲስት ናት፣ ራሺያ ማርክሲስት ናት። በጣም ሞር ኦፍ ሚድል ኢስት ያሉ ወደ ኤዥያ አካባቢ ያሉ ሀገሮች ስቲል ናው ሶሻሊስቶች ኮሚኒስቶች ምንላቸው ሰዎች ሁሉ ማርክሲስት ቲዮሪን የሚከተሉ ናቸው ማለት ነው። ስለዚህ ከፍተኛ የሆነ እንትን ውስጥ ያለ ለምሳሌ በአንድ የቻይና ካምፓኒ ውስጥ የሚሰራ ሰው በጣም ከፍተኛ የሆነ ዝቅተኛ የሆነ ደሞዝ ነው የሚከፈለው፣ ዝቅተኛ የሆነ ደሞዝ ነው ያለው፣ ነገር ግን ከፍተኛ የሆነ ምርት ግን ያመጣል ማለት ነው። ስለዚህ እነዚህ ማርክሲስቶች ስትራክቸራሊዝም ናቸው የሚባለው ማርክሲስት ቲዮሪዎች እነዚህን ያደርጋሉ። ስለዚህ በጣም ዲፔንደንሲ ቲዮሪ ደግሞ this theory sometimes refers to neo marxist or economic radical የሚባሉ ናቸው። ስለዚህ that exploitation of least developed country by economical developed country exception። ስለዚህ እነዚህ ሰዎች ምንድነው ዲፔንደንሲ ቲዮሪ የሚያደርገው? በጣም ከፍተኛ የሆነ ትልቅ ሀብት ያላቸው ሀገሮች ዝቅተኛ ሀብት ያላቸውን ሀገሮች እየተጠቀሙ ነው፣ ቺፕ ፕራይመሪ ሪሶርስን ይወስዳሉ። ምን ማለት ነው? ከነሱ ዝቅተኛ የሆነ እንትንን ይወስዳሉ፣ ሀብትን ይወስዳሉ። በዝቅተኛ ዋጋ ሀብታቸውን፣ ወርቃቸውን፣ ብራቸውን ያላቸውን ነገር ይወስዳሉ። ከዛስ ኤክስተርናል ማርኬት ያደርጓቸዋል። እነዚህ ሰዎችን እነሱ በነፃ ወርቁን ወስደውባቸው ለምሳሌ አሜሪካ ከአፍሪካ በነፃም አይባልም ግን በጣም በትንሽ ዋጋ ወርቁን ታወጣለች፣ ምኑን ታወጣለች፣ ሄዳ ፈልጋ በእንትን በመግባት ማለት ነው። በእርዳታ መልክ በእርዳታ ተገባለች። ከዛ በኋላ ወርቁ ምኑ ትወስዳለች። የሚገርመው ከዛ ግን ያንን ነገር ሁሉ ከወሰደች በኋላ ማዕድናቶቹን ሁሉ ከወሰደች በኋላ ተመልሳ ገበያውን ለምሳሌ
የምታረገው ያላትን እቃ ለመሸጥ ደግሞ ያንኑ ሀገር ገበያ ታደርጋታለች። ስለዚህ አሜሪካ ለምሳሌ ለምትሸጠው እቃ አፍሪካ ገበያዋ ናት ማለት ነው። ስለዚህ አሁን ለምሳሌ ሁሉም ሀገር ሁሉም ከተማ የራሱ የሆነ ገበያ እንዳለው ሁሉ ስለዚህ የአሜሪካ ትልቁ ገበያ የት ነው ማለት ነው? ይሄኛው አፍሪካ ነው ማለት ነው። ስለዚህ ገበያዋን ማጣት ማንም ሰው ማፈለግ እንደማይፈልግ ሰው እንደዛው ነው የምትንቀሳቀሰው። ስለዚህ ኒዮ ማርክሲስት የሚባሉ ሰዎች ስትራክቸራሊዝም ለዛ ነው ቻይና የአሜሪካ ጠላት የምትሆነው በጣም ከፍተኛ የሆነው ጥላቻ ያላት ለአሜሪካ ለዛ ነው። ፕሮፊታብል ኢንቨስትመንት ኦፖርቹኒቲ ነው በጣም ከፍተኛ የሆነ ፕሮፊታብል ኢንቨስትመንት ኦፖርቹኒቲ ዳመጣለች ሎው ዌጅ ሌበር። ስለዚህ ግን በጣም ዝቅተኛ የሆነ የሰው ከፍተኛ የሆነ የሰው ሀብት የሚገኝበት ዝቅተኛ የሆነ ደሞዝ የሚከፈልበት ቦታ ነው የሚፈልገው ማለት ነው። ስለዚህ እነዚህ ሰዎች ይሄንን ስለሚያውቁ ስትራክቸራሊዝሞች ማርክሲስቶች ይቃወማሉ፣ በዚህ አይስማሙም። ስለዚህ ካፒታሊስቶችን ይመታሉ። ካፒታሊስት ቲዎሪዎችን እነዚህ ለምሳሌ ኢትዮጵያማ ካፒታሊስት ናት፣ ኒው ካፒታሊስት የምትባል ኒዮ ካፒታሊስት የምትባል ናት እንጂ አሜሪካም ካፒታሊስት ናት፣ ዩሮፕም ካፒታሊስቶች ናቸው። ካፒታሊስት ማለት ሁሉም ሰው ሀብታም በራሱ ፍቃድ ነው የሚሆነው፣ ደሃም በራሱ ፍቃድ ነው የሚሆነው ብለው የሚያምኑ ሰዎች ናቸው። ስለዚህ እነዚህ ሰዎች እንደዚህ ናቸው ማለት። ሌላኛው እና የመጨረሻው ደግሞ ክሪቲካል ቲዎሪ ይባላል። ክሪቲካል ቲዎሪ ሜንሊ ሊበራሊዝምን እና ሪያሊዝምን አንድ ላይ ጠቅልሎ የያዘ ነው። ምንድነው እቅዱ? ሊበራሊስቶች ቅድም ያወራሁት የመጀመሪያው ወይ ደግሞ ሁሉን ነገር ኢንተግራሊ ፒስፉል ወርልድ ባይ ዘ ኢንተግሬሽንስ ብለው የሚያምኑ ሰዎች ናቸው። በመተባበር ሰላማዊ የሆነ ዓለምን እንፍጠር ብለው የሚነሱ ሰዎች ሊበራሊስቶች ናቸው። ስለዚህ ነፃ ማውጣት ብዙ ነፃ የሚሉ ቃላቶችን ይጠቀማሉ። ሊበራል ፓርቲ፣ ሊበራል ምናምን የሚሉ ሰዎች ናቸው። ሪያሊዝም የምንላቸው ሰዎች ደግሞ በሲኩሪቲ ወይ ደግሞ በሚሊተሪ ፓወር የሚያምኑ ሰዎች ናቸው። ስለዚህ የኢኮኖሚክ ሲኩሪቲያቸውን ለማስጠበቅ ስለዚህ ፓወራቸውን ለማስጠበቅ ኒኩለር ቦምብ የሚሰሩ እነዚህ በጣም ከፍተኛ የሆነ የውትድርና እቃዎችን ማንነቶችን ራሳቸው ላይ ለማምጣት የሚጠሩ ሰዎች ሪያሊዝሞች ናቸው። ስለዚህ ክሪቲካል ቲዎሪ ደግሞ ምንድን ነው የሚለው? ሊበራሊዝምን እና ሪያሊዝምን አንድ ላይ መያዝ ጥሩ ነው ብለው የሚያስተምሩ የሚመክሩ ሰዎች ናቸው። These critical theory are valuable because they identify positions that have typically been ignored or overlooked with international relationship. They also provide voice to individuals who have frequently been marginalized, particularly women and also those from global south. ስለዚህ እነዚህ ነገሮች ጠቅለል አድርገው የሚያስቡት የሚሰሩት ክሪቲካል ቲዎሪዎች ናቸው። ስለዚህ በኢንተርናሽናል ሪሌሽንሺፕ ውስጥ የምንመለከታቸው ቲዎሪዎች የመጀመሪያው እንደተናገርኩት ሊበራሊዝም ነው፣ ሁለተኛው ሪያሊዝም ነው፣ ሶስተኛው ስትራክቸራሊዝም ወይ ደግሞ ማርክሲዝም የሚባለው ነው፣ አራተኛው ደግሞ ክሪቲካል ቲዎሪ የሚባለው ነው ማለት ነው። ስለዚህ ዩኒት 1 በዚህ ጨረስን ማለት ነው። ታንክ ዩ